አንዲት ሀገር የዓለማችንን ታላላቅ ሀገራትን የጦር መርከቦችን ቀጥ አድርጋ የማስቆም ህጋዊ ስልጣን አላት ቢባል ማን ያምናል? አሜሪካን፣ ሩሲያን ባጭሩ የኔቶ አባል ሀገራትን በሙሉ የፈለጉትን ያህል ዘመናዊ የጦር መርከቦች ቢኖራቸውም ይህንን ጠባብ የባህር በር ለማለፍ ግን የዚችን ሀገር ፍቃድ ማግኘት ግዴታ አለባቸው ወይንም መጠየቅ። ስሙም ቦስፎረስ ስትሬት ይባላል። በዛሬው ቪዲዮአችን ፋሚሊ ቱርክ እንዴት ይህንን የጂኦግራፊ ካርድ ተጠቅማ የዓለማችንን የተለያዩ ፖለቲካና ጦርነት እንዴት እንደምትቆጣጠር እናያለን። ላይክ ሰብስክራይብ ያደርጋችሁ ዝግጁ ከሆናችሁ እንጀምር። እንደሚታወቀው ቱርክ በዓለም ካርታ ላይ እጅግ ልዩ የሆነ የካርታ አቀማመጥ አላት። ያው ሀገሪቱም በሁለት አህጉራት የተከፈለች ስትሆን ግማሽ አካሏ በኤዥያ ግማሽ አካሏ ደግሞ በአውሮፓ ይገኛል። በእነዚህ ሁለት አህጉራት መካከል ደግሞ ቦስፎረስ በመባል የሚታወቅ 31 ኪሎ ሜትር ብቻ የሚረዝመው የተፈጥሮ መስመር ይገኛል። ታዲያ እንግዲህ ቤተሰብ እዚህ ጋር እንድታስተውሉኝ የሚፈልገው ይህ የባህር መስመር ተራ የውሃ መተላለፊያ መንገድ አይደለም። ከጥቁር ባህር ጋር ወይም ብላክ ሴን ከሜዲትራኒያን ባህር ጋር የሚያገናኝ ብቸኛውኛ አጭር መውጫ መንገድ ነው። ታዲያ ቤተሰብ ይህ ማለት እንደ ሩሲያ፣ ዩክሬን፣ ሮማኒያ እንዲሁም ቡልጋሪያ ያሉ ሀገራት የባህር ንግዳቸውን ለማጓጓዝ እንዲሁም የጦር መርከባቸውን ወደ ውቅያኖስ ለመላክ ወይም ለማስገባት በዚህ በቱርክ በኩል ማለፍ ግዴታቸው ነው። ለዛውም ቱርኩን እያፈቀዱ። እናም እዚህ ጋር ምን ተፈጠረ ማለት ነው ቤተሰብ ቱርክ ይህንን ባህር እንደፈለገች የመዝጋት የመክፈት ህጋዊ መብት አላት። እርግጠኛ ነኝ አሁን አእምሯችሁ ላይ ያልተመለሰላችሁ አንድ ጥያቄ አለ። ቱርክ ይህንን ባህር የመቆጣጠር ስልጣን እንዴት አገኘች? ማን ሰጣት? ይሄ መልሱ ቀላል ነው። ነገሩ የሚጀምረው እንዲህ ነው ቤተሰብ በፈረንጆቹ አቆጣጠር በ1936 ነው። በስዊዘርላንድ ሞንቶሪዮ በተባለች ከተማ ላይ የተፈጠረው የሞንቶሪዮ የሚባል ውል ወይም ሞንቶሪዮስ ኮንቬንሽን ነው። ይህም ውል ነው ታዲያ ለቱርክ ታላቅ የህጋዊ መብት ያለው ኃይል የሰጣት። እናም ገብቷችኋል ብዬ ተስፋ አደርጋለሁ። በፈረንጆቹ አቆጣጠር በ1936 በስዊዘርላንድ ሞንቶሪዮ በተባለች ከተማ ሞንቶሪዮ ውል ተደረገ። እናም ቱርክ ይህንን ግዛት ወይም ይህንን ድንበር እንድትቆጣጠር ሙሉ ስልጣን ተሰጣት፣ ህጋዊ ስልጣን። በዚህ መሰረት ውል ታዲያ ቤተሰብ ቱርክ የማናቸውንም ሀገራት በሰላም ጊዜ ወይም ብጥብጥ የሌለው ሲሆን የሀገራቸውን ንግድ የተለያዩ ነገር ለማስገባት ከፈለጉ በቦስፎረስ በኩል በነፃ ያጓጉዙ ወይም ነፃ ታደርግላቸዋለች። ባጭሩ የተለያዩ ሀገራት በቦስፎረስ ለማለፍ ከፈለጉ ጦርነትን አይኖርም፣ በነፃነት ማለፍ ይችላሉ፣ አይተከለክላቸውም። ነገር ግን ጦርነት ሲቀሰቀስ ወይም ቱርክ በደህንነቷ ከተጠራጠረች የየትኛውንም ሀገር የጦር መርከብ ማስቆም እንዲሁም የባህር በሯን ሙሉ በሙሉ መዝጋት ትችላለች። ታዲያ ቤተሰብ ቱርክ ቀላል ሀገር አይደለችም። በዚህ ትልቁ ውል መሰረት ቱርክን በዓለም አቀፍ ፖለቲካ ውስጥ ማንም ሊነካት የማይችል ሀያል ሀገር አድርጓታል። ታዲያም ይህ የቱርክ የጂኦግራፊ ካርድ የታየው በተግባር በሩሲያና ዩክሬን ውስጥ ጦርነት ተከፍቶ በነበረበት ጊዜ ነው። በዛን ሰዓት ራብሻና ጦርነት እንደተነሳ ቱርክ የሞንቶሪዮን ውል በመጠቀም ወዲያውኑ የቦስፎረስ ድንበሯን ዘጋች። መርከቦች ማለፍ አቆሙ። በዚህ ውሳኔ ምክንያት ሩሲያ ተጨማሪ የጦር መርከቦችን ወደ ቀይ ባህር ለመላክ ትፈልግም፣ ነገር ግን አልቻለችም። ኢቭን ሳይቀር በጦርነት ሆነ በቴክኖሎጂ ቀዳማያን ከሆኑ አሜሪካና የኔቶ አባላት የጦር መርከባቸውን መላክምና ወደ ጥቁር ባህር ማሻገር አልቻሉም፣ ምክንያቱም ቱርክ ከለከለች። እናም ይገርማል ቤተሰብ እነዚህ ታላላቅ ሀገራትን የመከልከል እንኳን ህጋዊ ስልጣን አላት። ታዲያ ቤተሰብ ቱርክን የሚያስከብራት ወታደራዊ ብቃቷ ብቻ ሳይሆን ይህ ተፈጥሮ የሰጣት ድንቅ የጂኦግራፊ ስትራቴጂም ነው። እና ቤተሰብ ባጭሩ ስገልጽላችሁ ቱርክ ተፈጥሮ የሰጣትን ሀብት በመጠቀም በዓለማችን ላይ ሀያልና አሪፍ ደረጃ ላይ የመቀመጥ ፓወር አላት። እናም ቤተሰብ እንዲህ ነው ተፈጥሮ ሲወዳችሁ። ተፈጥሮ ሀብት ሰጣት፣ ቱርክ ተጠቀመችበት። ያው እንደነገርኳችሁ የኔቶ አባላት ሳይቀር ኢቭን አሜሪካ ሳይቀር ይችን ሀገር የመንካት ምንም ስልጣን የላትም። ይህንን ወደብ ከዘጋችሁ ይቆማሉ። እና ባጭሩ ቤተሰብ የዛሬ ቪዲዮአችን ይህን ይመስላል። አይሆፕ እንደተመቻችሁ አልጠራጠርም። ላይክ ሰብስክራይብ ማድረጋችሁን አትርሱ። አቤል ነኝ። ሌላ ጸዴ ቪዲዮ እስከማገኛችሁ በያላችሁበት